ገዛልኝ ካንቺና ከናትሽ በእድሜ ማን ይበልጣል እንዴ ምን አይነት ጥያቄ ነው ማየናታ ሳትበልጫትማ አቀር ከዘመንሽ በጣም የቀደምሽ ፋራ ነሽ በየቤት ራስ ሳያልፍብሽ በጊዜ እጂ አትሸኝኝ ቻው አንተ ምናምንቴ ሞጋጋ የሽባልጋ የጦስ ዶሮ ዶንቆሮ እስካሁን ምንም ሳልሰድብ በጸባይ አናገርኩ ምስር ስላስጠነቀቀች ሉድ እቺ ልጅ አንድ ነገር ብትሆን እኔና አንተ ይለይልን ብታስብበት ይሻላል ስትስቂ በጣም ታምሪያለሽ ደረቅ ብዙ ሰው ይለኛል አሁን ሊድ ትሰጠኛለህ ምን ስጠኝ ሊድ ዝም ብሎ መሄዳለ እንዴ ለብዙ ክፈያ ክፈይ በቃ ገለውት ነው እርማችሁን አውጡ በቃ 5 ግራም በስቶና ለውሻ 5 ግራም ወርቅ አባቴ እኮ ነው ከእንግሊዝ ያመጣል ለምን ከማርስ አይመጣም ለምን ከማርስ አይመጣም የቤት እንስሳ ነው እንዴ ምን አረግናችሁ ደረስንባችሁ ሳንደርስባችሁ መተሽ የማይሆን ቃል ትናገራለሽ ምንድነው በቃ በዚህ ነው የሶስተኛው ዓለም ጦርነት የሚነሳው ይኸውልሽ አደራሽን ሰው ቤት ተቀጥረሽ እንዳሰ አደራሽ በቃ የራስ መፋቂያ ማዞርስ ሎተሪስ መሸጥ ቢሆን የራስ እኔ ቴክኒክና አሁን በዲግሪ ተመረኩ ሰው ነኝ ግን ዜሮ አንዲት ደሞዝ ኪሴ ገብቶ ያቀም ንጹህ ኒት ብሏል እኮ የራስ ቤት ይሻላል የእናት ቤት ይሻላል አልጫ መረቁ ብሏል እኮ ጥላውን ገሰሰ ነፍስ ይማር አለማየሁ እሸቴ አይ ቦስ እንደው ቋሚና ሟች ታመሳስልብኝ እንደው ገንዘብ ይሆናል አሁን የዳኔ በረሃ ተንከራትቼ ይሄን ግጥም ስጠነስሰው በሞገደኛው ብዕሬ የሰጎን እንቁላል ውስጥ ሰርስሬ ገባሁና እንዴት አልተሰበረም ባክ በመንፈስ ነው የገባሁት ግጥሙ እንደዚህ ይላል ፖለቲካውን ያያየል የሰጎን ጫጩት እንቁላል ውስጥ እያለ በጣም ሚጢጥዬ ነው በቃ ነው እመነኝ ነው ዋው ዋይ የምሬን ነው በለኝ ህዝብ ራሱ ይሄ 800 በሚባለው ቁጥር ኤስኤምኤስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም አንተ ይሄን የመሰለ ድምጽ ይዘ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል አፍሪካዊ ይዘት አለው ደሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ አፍሪካ ይልኳል እኮ አዎ ከቢልጌት ጋር ይመሳሰላል ቅርባችን ነበር ይሄ ይሄ አሁን ምናየው ሰባይ አዎ በቃ በጣም ቅርብ ነበር ቅርብ እንደዚህ ቅርብ በጣም ቅርብ እንደ ኮርኒስ ማለት ነው እኮ እንደ ቤት ኮርኒስ አዎ በቃ ታዲያ ሁሉት አንድ ጊዜ በቅሎ ሆዬ እንደው ጥቅብ ብትልና ከመሬት ተነስታ በሁለት እግሮ አንድ የሰማይ ስትረግጠው እንዲህ እንደዛሬው ርቆ ሽቅብ የተሰቀለ በዛው ቀረ እሷ ሰማይን ዘላ ወደ ላይ ዘላ ሰማይን የሚያክል ነገር ረገጠች አዎ አንተ ደግሞ እዚህ ጋር ቁጭ ብለህ እኔ ረገጥከኝ ትንሽ እንኳን አይሰቀጥጥህም ትንሽ እንኳን አታፍርም በጥዋ ሰማይን የሚያክል ነገር ተነስታ ረገጠች ብለህ ስትል ትንሽ እንኳን ለአይምሮ ለአፍ አይቀፍም አሁን በጥሎ በሰማይ ራሱ በዛ ሰዓት ሊነሳ ቻለ በእናት ይታይ በዛ ሰዓት ስኑፕ ይነሳል ብለህ አትገምትም ገባ አይደል እንደዛ በስነ ስርዓት አጭሶ እሱን እኮ ነው ማለት እኔ አቆይል እንዴ እኔ አንድ ጊዜ ከሬክሮስ ጋር ሚውዚክ ቪዲዮ ሹት ያያረግን ካሜራማኑ እንደዚህ ጋይድ ማረጋው እኔ ነኝ ማለት ነውና የሆነ ነገር ከገመድ እንዳይጠፋው ምናምን ነገር እንደዚህ የጎተትኩት ይያለ ራሴ ሚገርም ፖሊስ ዘጭ ብያል ገባልሽም እና ዋና አልችልም ታቀልሽና ነው እንዲቦራጭቃሉ ከዛ አንድ ግድንግድ ወፍራም ሰውዬ ምናምን ባንድ እጁ ብድግ አርጎኝ እዛው ሲሚንቶ ላይ እንጣ አረገኝ ማለት ነው ከዛ እንግዲህ አስበው ቀና ብየው ያለው ሪክሮስ
አንተ አሁን በዛ ሰዓት ላይ ሚውዚክ ቪዲዮ አቋርጦ መጥቶ እንትን ይላል ብላ ታስብ ደንግጬልሽ ሊሞት ከዛ ምን ቢል ጥሩ ነው you came here to shoot music video you came here to work not to swim ብሎ ሪክሮስ ለጥ ስልኬ ውስጥ ነበረ ግን ባለፈው ስዊች ኦፍ ሳላደርግ ባትሪ ነቅዬ እንዳለ ስልኬ ጠፋ ማለቴ በቃ ተበላሸ ከዛ ሰርቪስ ወስዶ ፕሮግራም እንደገና መጫን አለብን ምናምን ብለውኝ 200 ብር ክፈይ ሲሉኝ 200 ብር ብዬ ደሞዝ እስኪደርስ ድረስ አስቀምጥኩት እና የሷን ስልክ እዛ ውስጥ ነው እዛ ውስጥ 200 እንደዚህ ድንጋይ ላይ ተቀምጠሽ ሙድ ከምትይዥ እንደ ቻይና ስራ አትሰሪም እንዴ አንተ በእናትህ ስለ ስራ አንተ አትነግረኝም እሺ ልጥ ልድገምልህ ልጥ በቃ አንተ ሳሚ እየሰማህ እኔ ድሮ ምን ሴት አይሆነኝም ሴትና የሚያፈስ ጣራ አይሆነኝም አንተም ብዬ ነው እንጂ እንደ ጅራፍ ነበር ባለትዳር ኖት የስንት ልጆች አባት ኖት ባለትዳር ነኝ ያው ከባለቤቴ ጋር አብረን ነው የምናድረው አብረው ነው የሚያድረው ሬሌ ደስ ይላል በእውነት ያው ከባለቤቴ ጋር አብረን ነው የምናድረው ስንት ልጅ አሉት 5 ልጅ አውጥቼባታለሁ 5 እውነት ደስ ይላል እንደው ይሄ ሙሉ የኢትዮጵያ ህዝብ እያዳመጠ ያለ ነገር ነው እስቲ በርሶ ይወጣ ከልጆቹ በርሶ ይወጣል አይ ባኔ እንኳን ይወጣል የለም እኔ ባናተየው ላይ ይወጣሉ ልጆቹ ደግሞ ባሷው ይወጣሉ በእውነት በጣም ነው የምናመሰግነው ግጥምና ዜማ ይደርሳሉ ኢትዮጵያዊ ሙዚቃ በተለይ አስር አረንጓዴ ጠርሙሶች እንዲሁም በጣም ዛክ ቅድም ሲነግረኝ የነበረው ዘፈን አለ ሎሚ ጣሉባት በደረቷ በጣም የሚታወቅ አስር አረንጓዴ ዘፈን መቼ ሰሩት እንዴት ሰሩት እንግዲህ አስር አረንጓዴ ጠርሙስ ያው እኔማ እንግዲህ 5 ብር እንደተለመደው 5 ብር 5 ብር 5 ብር አዎ አቤት አንቺ እንደው እሺ በየኔና 5 ብር ከ10 ጻፊ 5 ከ10 እትየፍሬ ምንድነው ማስቀው ባሽተኛ የታመማ ሰው ውስጥ አለ አሁን የሚያስቅ ነገር ነው ጋልዋክ ባሉ ጋልዋክ ሃብር ያባት ስሙ ላይ ጠፋኛል ማን ልበለው ጋልዋክ ባልዋክ ጋልዋክ ባልዋክ ምን ታኛለሽ ለለለ ጻፊ በስዕል አረጋዋለሁ እንጂ ምን ነው የምትለኝ ዱላን ይዛል እኔ እኮ ባላገሩ ነኝ ምንድነው አንተ እንደዚህ ገጫገጭኝ አልኩ ትግስት አለቀ ታያ አይደለም መኪና እንደዲጥህ ነው በዛ በነጭ የተቀባለ ቀለም ዘቡራ ነው አለ ዘቡራ ዜብራ የግረኛ ወዲ አለኝ ዜብራ የግረኛ ማቋረጫ ዘቡራ በዘቡራው ላይ ሄድበታለኝ እኔ ነጩን አረግተም አልኩ ለምን የባላ ግርግር እንዲያቆሽሽ ነጩ እንዳይቆሽሽ እችልም ማለት ሁለተኛ ጠመጣ እንደገና እንዲሁ አትኪሮሽ ታው እንደዚህ እየተሰበሰበ እንደዚህ እንትን ያረጋኛል ታያ ፎቶ እንደዚህ እንደናንተ ይቀርሳ በሞባይል ይቀርሳ አንተ ወዲያ ሄዲ ማለት እንዴ ነጭን አረግተው ደሞ ሰው ስታይ በቃ ሞራል ተሰማ እንዴ ልብ ይሞላ እንዴ በዛ አጋጣሚ ደሞ እንዴ ምንድነው ኧረ ተወኝ ቺፍ ለሉቱ ሙሉ ሳቀናብር ያደርጉትን ሙዚቃ ሴፍ ሳላረግ መብራት አልጠፋ እንዴ እኮ ለቀለሙ ሙዚቃ ባለ ሴፍቲ ብዬ ነው እኮ ባልቦላ ነኝ ያጠፋው ምን እኔ ነኝ ያጠፋሁት አትነግረኝም እንዴ ምን ነው ነግረ አትነግረኝም ላጠፋ ነው ሴፍ የምታረጉትን ሴፍ አርጉ ብላ አትናገርም እንዴ ተስማ መጀመሪያ ገንዘብ ሴፍ አርጉ እሱ አንተ አትነግረኝም እሺ አንተ አትነግረኝም እሱ ገንዘብ ያለኝ ሰው ነኝ ገንዘብ አለኝ በቃ ድንበር ያለፍክ ምን ድንበር አለ እኔ ምን ድንበር አለ ብዳልኩ የቀድሞ ባህር ኃይል ብዳልክ የቀድሞ ባህር ኃይል ወታደር ነኝ ብርቅ ነው አዎ ብርቅ ነው ባልቦላ ማጥፋት ለአንተ ብርቅ ነው አጥር መከልከል ለአንተ ብርቅ ነው ጽድ መቀረቀም ቀለም መቀባት ለአንተ ብርቅ ነው ሁሉ ነገር አንተ ብርቅ ለሊቱን ሙሉ ማቀራበር ምን ማለት እንደሆነ አታውቅም አንተ ለሊቱን ሙሉ ታጋርመህ ነው የምታድረው ቻንድራ ትላንት ያልከውን ነገር እያሰብኩበት ነበር እና ወስኛለሁ ምኑን ልጆች
ስማ፣ በእኔ በኩል ቢያንስ 4 ልጆች እንዲኖሩኝ ወስኛለሁ። 4 ልጆች ነው ያልሽው? አዎ። 4 ልጅ ማን ሲጠብቅ ይውላል? አንተ። ስማ፣ ሁልጊዜ በጠዋት መነሳት ይኖርብሃል። ልጆቹን ታዘጋጃቸውና ትምህርት ቤት ተወስዳቸዋለህ። ሲመጡ ደግሞ ትናንትና ደግሞ ሰው ሲገፋተሩ ነበር። ለምንድን ነው ፊቶት ሰው ሲቆም አይወዱም እንዴ? ምን ፊት ለፊት ሰው ሲቆም አይወዱም ወይ? ትናንትና ሲገፋተሩ ነበር። እርሶስ ፊት ለፊት ሰው ሲቆም ፊት ለፊት ሲገፋተሩ ነበር። ፊት ለፊት አትቁሙ እያሉ አትናገረኝ። ሰው ፊት ለፊት ሲቆም ትናንትና ጎኔ የተቀመጠውን ነው። አዎ። አረ በነገር ጭንቅላቴን ያዞረኛል። አጉርሱኝ ይላል። እኔ የምበላውን አጉርሱኝ ይላል። እሺ ደግሞ ለምን ዝም ይላሉ? ዝፈኑ፣ ተናገሩ፣ ዝፈኑ። ለምን ዝም ይላሉ? እዚች ጆሮዬ ላይ ተቀምጦ ጭንቅላቴን ያዙ። ማን ነው እሱ? ጉራጌ ነው? ያንተ ጉራጌ ነው እሱ? ኢትዮጵያዊ ነው።